ትንቢት የጽድቃቸው ዜና የሕይወት እንጀራ የእስራኤል መና ቃል ከሥጋ ጋር በተዋህዶ ጸና በሰማያት የተከለልክ የተጋረድክ በደመና በምድር ላይ ተመላለስክ ታየህልን በጎዳና አላዋቂ በማስተዋሉ ተደገፈ በጥበቡ አመነ የዚህ ዓለም እውቀት ግን ፍጹም ከንቱ ሆነ በማኅበር በጉባኤ መካከል ላይ ተገለጠ የዋህ ሆኖ የጽዮን ልጅ በአህያ ላይ ተቀመጠ እኛም ልጆችህን ይዘን ስንጠፍ ዘንባባ በሐሴት ተመልተን አሸብርቀን በአበባ የሰላም ንጉሥ መድኃኒዓለም ስለ ስምህ ተቀኝተናል ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታዬ እጠበኝ እግሮቼ ይላሉ ብዙ የተጓዝኩኝ በቀኝ በግራ ስል መድረሻ ያጣሁኝ ከጠባቧ መንገድ መርጬ ሰፊውን በሰፊው ጎዳና ላይ ታስፋትን ንጽሐ ሰውነቴን በበደል ያቆሽሽ ንጽሐ ልቦናዬን በክፋት ያሳድፍ ውስጤ ክፋት ሞልቶት ጉልበቴ ይከዳኝ በነፍስም በስጋም እጅግ ደካማ ነኝ ምሕረትን የምሻ ተግባሬ ጎደለኝ ልክ እንደ መጻጉዕ እንደ ምስኪኑ ሰው ባህር ውስጥ የሚከት ዘመድ እንደሌለው መድኃኒት ትሻለህ ብለህ የጠየቅከው ባህር ውስጥ የሚከት የለኝም መልካም ሰው ብሎ እንደመለሰው አይደለሁም እኔ አልጋ ላይ የቀረው አካሌ ከዳኝ የቆምኩ መሰለኝ በኃጢአት በሽታ መታመሜን ማላምን መድኃኒት እንዳላገኝ ህመሜን የምሸሽግ በሽተኛ ሰው ነኝ። እንደ ባለሽታዋ መግደላዊት ማርያም አንተ ባረፍክበት ማንም ባይጠራትም ከእግሮች ስር ወድቃ ሽታዋን አፍስሳ በእንባዋ ማጥባ በፀጉሯም አብሳ ከኃጢአት እስራት ስትፈልግ መላቀቅ በንስሐ ልቦናዋ ምሕረትን ስትጠይቅ እንደ ሰዎች ሳይሆን ልቧን ተመልክተህ ዳግም እንዳትበድይ ብለህ እንደማልካት አይደለሁም እኔ ከእግር ስር የምዋል ሽቶ ማላፍስ እንባዬም ነው ደረቅ ለታይታ የምኖር ሰዎች ምን ይሉኛል የምን በኃጢአት ቆሽሼ ሰው ስመስል የምሕረት ቀኔን በከንቱ ማሳልፍ ልበ ደንዳና ነኝ ምግባር ይመሳል ቀድመህ እንደነገርከው ለሐዋርያው ጴጥሮስ ሦስቴ እንደሚክድህ ስራ በልቡ ሲነግስ አላውቅህም ብሎ ዶሮ እስኪጮህ ድረስ የንስሐው ዶሮ ለጸጸት ሲያነቃው ፊትህን አዙረህ በትዝብት ስታየው መበደሉ ገብቶት ሕሊናን ሊወቅስ የንስሐ እንባ ከዓይኖቹ ሊያፈስ መበደሉ ትተህ ንስሐውን ተቀበልክ። እኔ ግን ደካማው በጊዜ ያልነቃው ኃጢአቴን እያወቅሁ ንስሐ ያልገባው የንስሐው ዶሮ ሰልሶ ቢጮህም ፊትህም ወደ እኔ በምሕረት ቢዞርም ሕሊናዬ ገብቶት ልቤ ያልደነገጠም የንስሐ እንባ ከዓይኖቼ አልወጣም። እናም ጌታዬ ሆይ እኔ የምለምንህ በኃጢአት ለገደፍኩኝ እንዲሆነኝ ምሕረት በበደል ዳክሬ ቆሽሻለሁና ሆሳዕና ጌታ ፈጥነህ ወደ እኔ ና ደንዳናውን ልቤን እንድታለሰልሰው የልቤ